ክቡራን ሰልጣኞች አሁን የምናየው ደግሞ ድሮይንግ ሚለውን ይሆናል። ድሮይንግ ሚለውን ሴሌክት ስናደርግ ኢንፎርሜሽን ቦክስ ውስጥ ዲፎልት ሴቲንግ አለ። ሴቲንግ ዳያሎግ ቦክስ እዚህ እንገባለን። እዚህ ከገባን በኋላ ሰፋ ያለ ማብራሪያ እዚህ ውስጥ እናገኛለን ማለት ነው። እዚህ ላይ ድሮይንግ ዲፎልት ሴቲንጎች ናቸው። እነዚህን እኛ ማስተካከል እንችላለን። እዚህ ጋር አይደንቲፊኬሽን ይላል። እዚህ ውስጥ ገብተን ድሮይንግ አይዲ እዚህ ጋር መምረጥ እንችላለን። እዚህ ጋር ቁጥር ማስገባት እችላለሁ ወይም ስም ይህን አይዲ መስጠት ያስችለኛል። እዚህ ላይ ድሮይንግ ኔም ነው የሚለው። ድሮይንግ ኔም ከስተም ውስጥ ገብቼ እዚህ ጋር የሆነ ስም ሰጠዋለሁ። እዚህ ጋር አርኪካድ ቪው ይላል። ኦሬዲ እነዚህ ኢንአክቲቮች ናቸው አይታዩም። አፕዴት ታይፕ አውቶ ማኑዋል ይላል። እነዚህ በሁለቱም መጠቀም እንችላለን። ሌላው ፕሮፐርቲ የሚለው ነው። ፕሮፐርቲው ስንገባ እዚህ ጋር አንከር ፖይንት ሚላለ። አንከር ፖይንት ማለት የመያዣ ፖይንቶች ናቸው። እነዚህ ድሮይንግ ላይ ሴሌክት ስናደርግ መሃል ላይ ከሆነ መሃል ላይ ክሊክ በማድረግ እንጠቀምበታለን። ሌላው የምንሰራው ድሮይንግ ሮቴት ሊያደርግ ይችላል። ሮቴሽን ከሆነ እዚህ ጋር አንግል መስጠት እንችላለን። ይሄ ፔንሴት ነው የሚለው። ፔንሴት ማድረግ እንችላለን። እዚህ ላይ ደግሞ ይሄን መምረጥ እንችላለን። እዚህ ጋር ከለር ነው ዲፋይን ባይ ፔንሴት ይላል። እዚህ ጋር ግሬ ስኬል፣ ብላክ ኤንድ ዋይት እነዚህ የምንወስዳቸው ድሮይንጎች በእነዚህ ፎርሞች በከለር በግሬ እና በብላክ መጠቀም እንችላለን። ኦን ስክሪን ፕሪቪው የሚለው ደግሞ ፉል ድሮይንግ እንዲያሳየን ወይም ፍሬም ኦንሊ ሚላለ ፍሬም ኦንሊ ከመረጥን ፍሬሙን ብቻ ነው የሚያሳየን። ሌላው ፍሬም ሚላለ እዚህ ውስጥ ስንገባ ፍሬም ቢሄቪየር ይላል። እዚህ ጋር ፊት ፍሬም ቱ ድሮይንግ ይላል። ይሄን ከመረጠው ድሮይንጉና ፍሬሙ ፊት ያደርጋሉ። እዚህ ጋር ማኑዋሊ ሪሳይዝ ፍሬም ነው የሚለው። ማኑዋሊ ማስተካከል እንድንችል የሚጠቅመን ፖይንት ነው። እዚህ ጋር ቦርደር ኦፍሴት ይላል። ከፍሬሙ እና ከድሮይንጉ ያለውን ርቀት ነው የሚያሳየን። እዚህ ጋር እያስገባን መለያየት እንችላለን ወይም ዜሮ ካልነው ፍሬሙና ድሮይንጉ አንድ ላይ ነው ማለት ነው። ሌላው ደግሞ ፍሬም የምንመርጠው እዚህ ጋር ሶሊድ ላይን ነው የሚለን። እዚህ ውስጥ ገብተን የተለያዩ ላይኖች አሉ። እነሱን በመጠቀም የዚህ አይነት ቅርጽ ያለው ፍሬም እንዲይዝልን ማድረግ እንችላለን። ይሄንን ከጨረስን በኋላ ኦኬ በማለት ውጭ ላይ ክሊክ እናደርጋለን። እዚህ ያሉትን ፒክቸሮች እንመርጣለን። ለምሳሌ ያክል ይሄንን ኦፕን ብለው ይሄንን ፒክቸር ያሳየኛል። የመረጥነው ላይን ዌይት የዚህ አይነት የዚግዛግ ላይን የመረጥነው ይሄንን ፒክቸር ያመጣልናል። ሌላው ደግሞ አሁንም እዛው ገብተን ፉል ድሮይንግ የሚለውን ኦን ስክሪን ፕሪቪው የሚለውን ፍሬም ኦንሊ ብለን ከመረጥን በኋላ ኦኬ ብንለው እዚህ ጋር የሚያሳየን እዚህ ጋር ድሮይንጉን ወይም ፒክቸር እንመርጣለን። ፍሬም ኦንሊ ፕሪቪው ነው የሚለን። እዚህ ላይ የሚያሳየን ፍሬም ኦንሊ ፕሪቪው ይሄንን ብቻ ነው የሚያሳየን። ይሄንን
አጀስት ማድረግ የምንችለው እዚህ ላይ ነው። ፍሬም ኦንሊ የሚለውን ፉል ድሮይንግ የሚለው ነው። ፉል ድሮይንግ የሚለን ብዙ አይነት ታይፖች ማስገባት እንችላለን። ፒክቸሮች፣ ድሮይንጎች፣ ፋይሎች፣ የፒዲኤፍ ፋይሎች ማስገባት እንችላለን በድሮይንግ ዲፎልት ሴቲንግ ውስጥ። ይሄንን ኦፍሴት ሴቲንጋችን ማስተካከል እንችላለን። 500 አልኩት። እዚህ ጋር አንግሉን 30 ዲግሪ፣ እዚህ ጋር ከለሩን ግራይ ስኬል እዛ ኦኬ እለዋለሁ። ባዶ ቦታ ላይ ክሊክስ አደርግና ይሄንን የምፈልገውን ፖይንት ድሮይንግ ወይም ፒክቸር ወይም ሌላ ነገር ሊሆን ይችላል የሚቀበላቸው እዚህ ጋር የምናያቸው ኦል አቬሌብል ታይፕ የሚል ነው። እዚህ ጋር እነዚህ ኤክስቴንሽን ፋይሎች ናቸው። ፒክቸሮች፣ ድሮይንጎች ብዙ ፋይሎችን ይቀበላል። ይሄንን ከዚህ መርጠን ማስገባት እንችላለን። ይሄንን ከመረጥን በኋላ አሁን እንዲያስገባልን የፈለግነው ድሮይንግ ነው፣ ፒክቸር ነው። ይሄንን ከመረጥን በኋላ ኦፕን እንለዋለን። እዚህ ጋር የሚያሳየን ድሮይንግ በ30 ዲግሪ የዞረ ኦፍሴት ዲስታንሱ 500። እዚህ ጋር የምናየው ኦፍሴት ዲስታንስ 0 በመሆኑ ከድሮይንጉ ጋር አብሮ ነው የሚታየን። እዚህ ላይ ግን ኦፍሴት ስላደረግነው ይሄን ያህል ዲስታንስ ወጥቶ ያሳየናል። ሌላው እንደገና ገብተን ሴት ማድረግ እንችላለን። 30 ዲግሪ የነበረውን 0 ዲግሪ በማለት ማስተካከል እንችላለን። ይሄንን ግሬይ ስኬል የሚለውን ብላክ ኤንድ ዋይት ካደረግነው ያው ብላክ ኤንድ ዋይት ያሳየናል። ይሄንን ከመረጥነው ደግሞ ከለር ነው የሚያሳየን። አንግሉን አስተካክለናል። እዚህ በኋላ ኦኬ እንለዋለን። ይሄንን እዚህ ጋር ክሊክ በማድረግ መምረጥ እንችላለን። ፒክቸር ነው የመረጥኩት። ኦፕን በማለት የዚህን ድሮይንግ በግሬይ እና 30 ዲግሪ እዚህ ጋር አይተናል። ይሄ ደግሞ 0 ዲግሪ ነው እና በከለር ሆኖ ነው የሚታየን። ሁለቱ ድሮይንግ ወይም ፒክቸር ሊሆን ይችላል የምናስገባው አንድ አይነት የሆነ ፊቸር አላቸው። ሁለቱም አንድ አይነት ናቸው። ልዩነታቸው ግሬይ መሆናቸው ነው። እዚህ ላይ እስካሁን ያየናቸው የድሮይንግ ፕሮፐርቲ ናቸው።